የእግዚአብሔር ቤተሰቦች እንደምን አመሻችሁ። አሜን። እስከ ሰዓት የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ይክበር ይመስገን። የነበራችሁ ሰዎች እንደምታስታውሱት መጽሐፈ ነህምያን ትርጓሜ መነጋገር ጀምረን ነበር። እንደ እግዚአብሔር ቅዱስ ፈቃድ ዛሬም ካቆምንበት እንቀጥላለን። የመጨረሻዎቹን ምዕራፋት ዛሬ እንጨርሳለን ብለን ተስፋ እናደርጋለን። የሚያስተምር የሚመክር አምላክ ወልደ አምላክ መድኃኔዓለም ኢየሱስ ክርስቶስ በመካከላችን ተገኝቶ በጎን ትምህርት እንዲያስተምረን ቅዱስ ፈቃዱ ይሆንልን። ምዕራፍ 8 ላይ አንስተን የነበርነውን ጉዳይ ለማስታወስ ያክል ምዕራፍ 8 ላይ ታስታውሱ ከነበረ አንስተን የነበረው ነህምያ ያደረገው አንዱ ነገር የኢየሩሳሌምን የፈረሱትን ቅጥሮቿን ለመስራት በሚያደርገው ጥረት ውስጥ የኢየሩሳሌምን ግንቦቿን ዙሪያውን መስራት ብቻውን በቂ እንዳልሆነ ይልቁንም ደግሞ ቅጥሮቿ እንደተሰሩ ለቅጥሮቿ ጠባቂዎች መሾም ጠባቂ ደግሞ የተባሉት ከተሾሙ በኋላ ህዝቡ የሙሴን ሕግ እንዲማር እንዲያውቅ የማስተማር ስራ እንደሰራ ተመልክተናል። ይሄንን ጉባኤ የሰራበትን መንገድ ነው ምዕራፍ 9 የሚቀጥለው። በምዕራፍ 9 በዚህ ወር በ24ኛው ቀን የእስራኤል ልጆች ጾመው ማዕቀብ ለብሰው በላያቸው ላይ ትቢያ ነስንሰው ተከማቹ። የእስራኤልም ዘር ከእንግዶቹ ሁሉ ራሳቸውን ለዩ፣ ቆመው ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። በየስፍራውም ቆመው የአምላካቸውን የእግዚአብሔርን የሕግ መጽሐፍ የቀን ሩብ ያክል አነበቡ። 3 ቀን ሩብም ያህል ተናዘዙ፣ ለአምላካቸውን ለእግዚአብሔር ሰገዱ። ሌዋውያኑም ኢያሱና ባኒ፣ ቀድምኤል፣ ሰበንያ፣ ቡኒ፣ ሰራቢያ፣ ባኒ፣ ክናኒ በደረጃዎች ላይ ቆመው ወደ አምላካቸው ወደ እግዚአብሔር በታላቅ ድምፅ ጮሁ። እንዲህም አሉ፣ ቆማችሁ ለዘላለም እስከ ዘላለም አምላካችን እግዚአብሔርን ባርኩ። እንዲህም በሉ፣ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ይባረክ። አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያት ሰማይን ሰራዊታቸውንም ሁሉ ምድሩንም በእርሷ ላይ ያሉትን ሁሉ ባህሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገኸዋል። የሰማዩም ሰራዊት ለአንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አብርሃምንም መረጥክ፣ ከኡር ከከላውዴዎንም አወጣኸው፣ ስሙንም አብርሃም አልኸው። ልቡም በፊትህ የታመነ ሆነ፣ አገኘኸው። ከነዓናዊውንና የኬጢያዊውን አሞራዊውንም የፌርዛዊውንም የኢያቡሳዊውንም የጌርጌሳዊውንም ምድር ለእርሱና ለዘሩ ትሰጥ ዘንድ ለእርሱ ቃል ኪዳንን አደረግህ። አንተም ጻድቅ ነህና ቃልህን ፈጸምክ። በግብፅም ሳሉ የአባቶቻችንን መከራ አየህ። በኤርትራ ባህርም ሳሉ ጩኸታቸውን ሰማህ። እንደታበዩባቸውም አውቀህ ነበርና በፈርዖንና በባሪያዎቹ ላይ ሁሉ በምድርም ሁሉ ላይ ምልክትና ተአምራትን አሳየህ። ዛሬም እንደሆነው ስምህን አስጠራህ። ከፊታቸውም ባህሩን ከፈልክ። በባህሩም መካከል በደረቅ አለፉ። ጠላቶቻቸው ግን ድንጋይ ለጥልቅ ውሃ እንዲጣበቃቸው የሚሄዱበትንም መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም በእሳት አምድ መራሃቸው። ወደ ሲናም ተራራ ወረድ። ከሰማይም ተናገርሃቸው። ቀኑን ፍርድና እውነቱን ሕግ መልካሙን ስርዓቱና ትእዛዝን ሰጣቸው። የተቀደሰውን ሰንበትህን አስታወቃቸው። ትእዛዝህን ስርዓትህን ሕግህንም በባሪያ በሙሴ እጅ አዘዝሃቸው። ለራባቸውም ከሰማይ እንጀራ ሰጣቸው። ለጥማታቸውም ከዓለት ውሃ አመጣህላቸው። ወደ ማልህላቸው ምድር ገብተው ይወርሱ ዘንድ አዘዝካቸው። ነገር ግን እነሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ፣ ትእዛዝንም አልሰሙም። ለመስማት እምቢ አሉ። ያደረግላቸውንም ታምራት አላሰቡም። አንገታቸውን አደነደኑ። በአመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ። አንተ ግን ይቅር ባይ ቸር መሐሪ ነህና ለቁጣም የምትዘገይ ምሕረትንም የምታበዛ ነህ። አልተውሃቸውም። ቀልጦ የተሰራውን እምቦሳ አድርገው ከግብፅ ያወጣህ አምላክ ይሄ ነው ባሉ ጊዜ እጅግም ባስቆጡህ ጊዜ አንተ በምሕረት ብዛት በምድረ በዳ አልተውሃቸውም። በመንገድም ይመራቸው ዘንድ የደመና አምድ በቀን በሚሄዱበትም መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከእነርሱ አልራቅም። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው። መናህንም ከአፋቸው አልከለከልክም። መጥማታቸውም ውሃ ሰጣቸው። 40 ዓመትም በምድረ በዳ መገብካቸው። ምንም አላጡ። ልብሳቸውም አላረጀም፣ እግራቸውም አላበጠም። መንግስታትንና አሕዛብን ከፍለህ ሰጣቸው። የሐሴቦንን ንጉሥ የሴዎንን ምድር የባሳንንም ንጉሥ የዐግን ምድር ወረሱ። ልጆቻቸውም እንደ ሰማይ ከዋክብት አበዛ። ይገቡና ይወርሱ ዘንድ ለአባቶቻቸው ወደ ተናገርክላቸው ምድር አገባሃቸው። ልጆቹም ገብተው ምድሩን ወረሱ። የምድሩም ሰዎች ከነዓናውያንን በፊታቸው አዋረድ። የሚወዱትንም ነገር ያደረጉባቸውን ዘንድ እነርሱንና ነገስታዎቻቸውን የምድሩንም አሕዛብ በእጃቸው አሳልፈ ሰጣቸው። ምሽጎቹም ከተሞች የሰባውን ምድር ወሰዱ። መልካሙ ነገር የሞሉትን ቤቶች የተማሱትንም ጉድጓዶች ወይኖቹንና ወይራቸውን ለብዙዎቹ የዛፍ ፍሬዎች ወረሱ። በሉም ጠገቡም ወፈሩም፣ በታላቅ በጎነትም ደስ አላቸው። ነገር ግን እንቢተኞች ነበሩ፣ ወደ አመፁብህ። ሕግህንም ወደ ኋላቸው ጣሉት። ወደ አንተም ይመለሱ ዘንድ የመሰከሩባቸውን ነቢያት ገደሉ፣ እጅግም አስቆጡ። ስለዚህ በጠላቶቻቸው እጅ አሳልፈ ሰጣቸው፣ አስጨነቋቸውም። በመከራቸውም ጊዜ ወደ አንተ ጮሁ፣ ከሰማይም ሰማሃቸው። እንደ ምሕረትህም ብዛት ጠላቶቻቸው እጅ ያዳናቸው ታዳጊዎቻቸውን ሰጣቸው። ባረፉም ጊዜ ተመልሰው በፊትህ ክፉ አደረጉ። በጠላቶቻቸውም እጅ ተውሃቸው፣ ገዟቸው።
ተመልሰው ወደ አንተ በጮኹ ጊዜ ከሰማይ ሰማሃቸው፣ እንደ ምሕረትህም ብዛት ታደግሃቸው። ወደ ሕግህም ትመልሳቸው ዘንድ አስመሰከርክባቸው። ነገር ግን ታበዩ፣ ትእዛዝህን አልሰሙም። ሰውም ባደረገው ጊዜ በሕይወት የሚኖርበትን ፍርድ ተላለፉ። ትከሻቸውንም ሰጡ፣ አንገታቸውንም አደነደኑ፣ አልሰሙም። ነገር ግን ብዙ ዓመታት ታገሳቸው፣ በነቢያትም እጅ በመንፈስ መሰከርህባቸው፣ አላደመጡም። ስለዚህ በምድር አሕዛብ ፊት አሳልፈ ሰጣቸው። ነገር ግን አንተ ቸርና መሐሪ አምላክ ነህና በምሕረት ብዛት ፈጽመህ አላጠፋሃቸው አልተውሃቸውም። አሁንም አምላካችን ሆይ ቃል ኪዳንና ምሕረትን የምትጠብቅ ታላቅና ኃያል የተፈራኸውም አምላክ ሆይ ከአሦር ነገስታት ዘመን ጀምሮ እስከዛሬ ድረስ በእኛና በነገስታቶቻችን በአለቆቻችንም በካህናቶቻችንም በነቢያቶቻችንም በአባቶቻችንም በአሕዛብም ሁሉ ላይ የደረሰው መከራ ሁሉ በፊትህ ጥቂት መስሎ አይታይ። በደረሰብንም ነገር ሁሉ አንተ ጻድቅ ነህ፣ አንተ እውነት አድርገሃልና እኛም ኃጢአት አድርገናልና። ነገስታቶቻችንም አለቆቻችንም ካህናቶቻችንም አባቶቻችንን ሕግንም አልጠበቁም። የመሰከርህባቸውን ትእዛዝና ምስክርህን አልሰሙም። በመንግስታቸውን በሰጣቸው ታላቅነት በጎነት በፊታቸው በሰጠኸው በሰባው ምድር አላመለኩም። ከክፉ ስራቸው አልተመለሱም። እነሆ ዛሬ ባሪያዎች ነን፣ ፍሬዋን በረከቷን ይበሉ ዘንድ ለአባቶቻችን በሰጣት ምድር እነሆ በእርሷ ባሪያዎች ነን። ስለ ኃጢአታችንም ለሾህብን ነገሥታት በረከቷን ታበዛለች። ሰውነታችንም ይገዛሉ፣ በእንስሶቻችንም የሚወዱትን ያደርጋሉ። እኛም በጽኑ መከራ ላይ ነን። ስለዚህም ሁሉ የታመነውን ቃል ኪዳን አድርገን እንጽፋለን። አለቆቻችን ሌዋውያኖችም ካህናቶችም ያተሙበታል። ሙሉን ያነበብኩበት ምክንያት እጅግ በጣም የሚደንቅ የንስሐና የጸሎት ምዕራፍ ስለሆነ ነው። እንግዲህ እንደምታውቁት መጀመሪያ ነህምያ ስራውን ከመጀመሩ አስቀድሞ የፈረሰውን ቅጥር ለመስራት እግዚአብሔርን በጾም በጸሎት እንደለመነ የጸሎቱን ምላሽ ደግሞ እግዚአብሔር ፈቃድ እንደሆነ ንጉሱ ሳይናገር ምን ሆነሃል ፊትህ ብሎ እንደጠየቀው እንዳዘንክ ይታወቃል። እንዲህ ያለው ሀዘን ከልብ የሆነ ሀዘን ነው አለው። የአባቶቼ በቃብር የነበረችበት ሀገር የተወለድኩባት ሀገር ተፈታለች ብለው ነገሩኝ ብሎ ሲነግረው ምን እንዳደርግልህ ትወዳለህ ብሎ እንደጠየቀውና ለመንገዱ ስንቅ የሚሆነው እንዲቃናለት ገዦች እንዲተባበሩት ደብዳቤ ጽፎ እንደላከው የኢየሩሳሌምን ቅጥር የሚገነባበትን ዛፍ እንጨት የሚያስፈልገውን ድንጋዩን የሚያገኝበትን ትእዛዝ እንደሰጠለት እንመለከታለን። የጾምንና የጸሎትን ጥቅም ያወቀ ነህምያ የኢየሩሳሌምን ቅጥሮች በመገንባት ውስጥ የመጀመሪያ ያደረገው ነገር እርሱ ከጾመ በኋላ አሁን እዚህ እንደምትመለከቱት ሰዎች መጾምን እንዲለማመዱ ማድረግ ነው። ከዚህ ቀደም የነበራቸው ሰዎች እንደምታስታውሱት ነህምያ የክርስቶስ ምሳሌ ነው ብለናልና ክርስቶስ ከስራ ሁሉ አስቀድሞ የመጀመሪያው ስራ ያደረገው ወደ ገዳመ ቆሮንቶስ ሄዶ 40 ቀንና 40 ሌሊት ጾሞ በጾም የዲያብሎስ ፈተና ድል እንደሚደረግ ማሳየት ነው በተግባር። ከዛ በኋላ ደቀ መዛሙርቱን መሰብሰብ ነው የጀመረው። ያስተማራቸው ቆይቶ በማቴዎስ ወንጌል ተጽፎ እንደምናገኘው አንድ ጋኔን ያደረበት ሰው እንዳገኙ ሊያስወጡለት እንደሞከሩና እንዳልቻሉ ከዛ ጌታ ሆይ እኛ ሞክረን ነበር ልናስወጣው አቃተን፣ አንተ ደግሞ አስወጣኸው ለምንድን ነው ብለው ጠየቁት። እንዲህ ያለው ጋኔን በጾምና በጸሎት ካልሆነ በስተቀር አይወጣም ብሎ ነግሯቸው ነበር። እና ደቀ መዛሙርቱ እውነተኛ ተማሪዎች ስለሆኑ ከእውነተኛው መምህር የተማሩ እውነተኛ ተማሪዎች ስለሆኑ የስራቸው መጀመሪያ ያደረጉት ከክርስቶስ እርገት ያለውን ጊዜ ስራቸውን ከመጀመራቸው አስቀድሞ ያደረጉት ጊዜ የመጾም ጊዜ ነው። የጾምና የጸሎት ጊዜ ነው ያደረጉት እና ጾምና ጸሎት እንዲሁም ደግሞ ንስሐ ያላቸውን ጥቅም እንዲረዱ የማድረግ ስራ ስለሆነ የሰራው ተሰብስበው ማቅ ለብሰው እንዲጾሙ ያደረገው በላያቸው ትቢያ ነስንሰው ተከማቹ። የእስራኤልም ልጆች ጾሙ ማቅም ለብሰው በላያቸውም ትቢያ ነስንሰው ተከማቹ ነው የሚለውና በጋራ ሆነው ጾምን ያደረጉበት እግዚአብሔርን የለመኑበት ጊዜ ነው። ሁለተኛው ንስሐ ነው። ንስሐ ማለት እንደምናውቀው ብዙዎቻችን ሰው ስለ ኃጢአቱ ስለ በደሉ ከእግዚአብሔር ስለራቀበት ጉዳይ በሙሉ እያሰበ ከውስጥ ከአንጀት በሚወጣ እንባ ራሱን ሰውነቱን የሚያጥብበት ሰውነቱን የሚያጸዳበት ከእግዚአብሔር ጋር ተለያይቶ ተባርቆ የነበረበትን ፈቃዱን መልሶ የሚያገኝበት ማለት ነው ንስሐ። የቤተክርስቲያን መተርጉማን ሲናገሩ ለንስሐ ዋጋ ሲናገሩ ንስሐ በነገራችን ላይ ሰው ከበደል በፊት የነበረውን ታደርጋለች ይላል። ዝቅ ብለን እንመለከተዋለን። ስለዚህ ህዝቡ የህጉን ቃል በሰሙ ጊዜ ያለቅሱ ነበር። እርሱም ሂዱ፣ የሰባውን ብሉ፣ ጣፋጩንም ጠጡ፣ ለእነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ይላችሁ ነውና አትዘኑ አላቸው። ሌዋውያኑም ቀኑ የተቀደሰ ነውና ዝም ብሎ አትዘኑም ብለው ህዝቡን ጸጥ አደረጉ። ይሄንን ካደረጉ በኋላ ግን ከደስታቸው ቀጥሎ የሚመጣው ንስሐ ነው። የእግዚአብሔርን ከመስማት በደልን ከማወቅ ከልብ ከመጸጸት ንስሐ ይናገራል። ሰው ወደ እግዚአብሔር መንገድ እንዲመለስ የሚያደርገው የመጀመሪያው
የህሊናውን ዳኝነት ቸል አለ ማለት ነው ይላሉ የቤተክርስቲያን መተርጉማን። የህሊና ዳኝነት ማለት በተፈጥሯችን ለባዊት ነባቢትና ህያዊት የሆነች ነፍስ ስላለችን ለቦ ደግሞ የምንለው ማስተዋል ማወቅ ስለሆነ የእግዚአብሔርን መንገድ እናውቅ ዘንድ ህሊናችን አዋቂ የሆነች ነፍስ ህሊናችንን ተጠቅመን በለቦ ከዊናዋ ነፍሳችን ከህሊናችን ጋር ከአእምሯችን ጋር ተዋህዳ የምትፈጥረውን እውቀት ብናስተውለው ኃጢአት እያደረግን እንደሆነ ይነግረናል። ማንም በነገራችን ላይ ከህሊናው የበለጠ ዳኛ አይመጣበትም። ሰው የትኛውንም አይነት ክፋት ሲያደርግ ህሊናው ልክ እንዳላደረገ ይነግረዋል። እና ይህንን የህሊናውን ዳኝነት ሰው ቢረዳና በደንብ ቢያስተውል ከህሊና የሚገኘውን ዳኝነት ቢመለከት ለንስሐ የመጀመሪያው መምሪያው እሱ ነበር። ግን ደግሞ በተለያዩ መንገዶች ሰው ህሊናውን ያደነድናል። ህሊናው የሚነግረውን ነገር መስማት ያቆማል። እና ህሊናውን መስማት ሲያቆም ሰው ከእግዚአብሔር መንገድ የወጣ እንዲሆን ያደርገዋል። ነገር ግን እድል አለው። ሁለተኛ ይሄ ተኝቶ የነበረን በግድ እንዳይነቃ አድርገን የነበረውን ህሊናችንን ማንቃት ግን ይቻላል። ይሄንን ህሊና የሚያነቃው ምንድን ነው ብለን የጠየቅን እንደሆነ ቃለ እግዚአብሔር መስማት ነው። ነህምያም በነገራችን ላይ ያደረገው ይሄንኑ ነው። ምክንያቱም እነዚህ ሰዎች በናቡከደነጾር ኢየሩሳሌም ከተፈታች በኋላ በተለያየ ጊዜ ጠላቶች እየመጡ አድቅቀዋቸው ስለነበር ህግን ከመማር ቃለ እግዚአብሔርን ከመማር የሚያመልኩበት ቤተ መቅደስ ተበትኖ እግዚአብሔርን ከማወቅ ርቀው ስለነበር የህሊና ዳኝነትም ተዘግቶባቸው ከቃል የመማርም እድል ጠፍቶባቸው ነበርና እነዚህ ሰዎች ህሊናቸው እንዲነቃ እንዲሰራ እንዲሁ ደግሞ እግዚአብሔርን ወደ ማወቅ እንዲመለሱ መንገዳቸውን ከእግዚአብሔር ጋር እንዲያስተካክሉ ለማድረግ ያደረገው ነገር ቅድም ባነበብነው በምዕራፍ 8 ላይ ህዝቡ የሙሴን ህግ እንዲማሩ በካህኑ በዕዝራ አማካኝነት መጽሐፍን እንዲማሩ እንዲያውቁ የማድረግን ስራ ነው የሰራው። ቀጥሎ ይሄንን ካደረገና ከማወቅ ሲጀምር የተኝቶ የነበረው ዘግተውት የነበረው ደንድኖ የነበረው ህሊናቸውና ልቡናቸው መንቃት ጀመረና ለንስሐ ተዘጋጀ። ንስሐ በጣም የሚደንቀው ነገር ንስሐ ሁለት ነው። የግል ንስሐ አለ። የግል ንስሐ ማለት እያንዳንዳችን ላደረግነው በደል ለተፈጠረው ጥፋት እኛ ያዋጣነውንና ያደረግነውን በደል አስበው በግል የሚገባ ንስሐ አለ። የጋራ ደግሞ ንስሐ አለ። በተለይ ኢየሩሳሌም እንደጠፋችበት ያለ ሀገር በሰላም የማትሆንበት ሀገር በምትታመስበት ኢየሩሳሌም የምትባል ቤተክርስቲያን ጥፋትና መከራ በሚደርስባት ጊዜ ለታይታ ያይደለ ከልብ የሆነ ንስሐ ሰው ማድረግ እንደሚገባው ይናገራል። ንስሐ የግል ሆነ የጋራው ንስሐ ግን የሚያስገኘው ጥቅም አንድ አይነት ነው። ትንሽ ስለ ንስሐ እዚህ ላይ በደንብ አድርጎ ማሰብ ያስፈልጋል። እነሱም ራሳቸው የጠቀሷቸውን የመጽሐፍ ቅዱስ ሲመለከቱ ንስሐቸውን ሲገቡ ወደኋላ ተመልሰው ለዘራቸው ምክንያት የሆነው ዘርህ እንደ ምድር አሸዋ ይበዛል ተብሎ አባታቸው የተባለ አብርሃምን ማንሳት ጀመሩ። አባታችንን አብርሃምን የገባህለትን ቃል አስተውልን፣ ዘርህ እንዳይጠፋ እንደ ምድር አሸዋ አበዛሃለሁ ብለኸው ነበረ። በኃጢአታችንና በልባችን መደንደን ምክንያት ግን አሳልፈ ለብዙ ጠላቶች ሰጥተህናል። 150 ዓመት ያክል ተበትነን ቅጥራችን ፈርሶ ቀርተናል። እኛ የአብርሃም ልጆች የምንባል ለአብርሃም የገባለት ቃል ሳይፈጸም እንዳይቀር እንዳይሆን ለእርሱ የገባኸውን ቃል የምታስብ ቸር መሐሪ ሩሩህ ነህና ጌታ ሆይ ኃጢአታችንን ይቅር ትለን ዘንድ ይገባናል ብለው አባታቸውን አብርሃምን ምሳሌ አድርገው ያነሳሉ። ሁለተኛው የሚያነሱት ታሪክ እስራኤላውያንን ነው። እስራኤል ዘሥጋ እግዚአብሔር አምላክ ባርነታቸው ውስጥ የነበረባቸውን መከራ አይቶ ሙሴን እንደላከላቸው ባህረ ኤርትራን ከፍሎ እንዳሻገራቸው ባህረ ኤርትራን ከፍሎ ማሻገር ብቻ ሳይሆን በሌሊት ብርሃን እየላከ ቀን በደመና አምድ እየሸፈነ መና ከሰማይ እያወረደ ውሃ ከዓለት እያፈለቀ እያበላ እያጠጣ ምንም ሳይጎልባቸው 40 ዘመን እንደጠበቃቸው በዚህ ሁሉ መካከል ግን ያወጣቸውን እግዚአብሔርን ረስተው ልባቸው እንደደነደነ ከወርቅ የተሰራ ጣዖት የኮርማ ጣዖት ሰርተው እንዳመለኩ በዛን ጊዜ እግዚአብሔር እንደተቆጣ ግን ደግሞ ተቆጥቶ እንዳልቀረ ንስሐቸውን እንደተቀበለ ምህረት እንደሰጣቸውና እንደላከላቸው አስታውስ ብለው ይጠይቁታልና አንደኛው በመጽሐፍ ቅዱስ እነዚህ ታሪኮች የተጻፉልን አንደኛው ምክንያት የእግዚአብሔርን መሐሪነት የእግዚአብሔርን ርኅራኄና ቸርነት እንድናውቁም ጭምር ነው። ሁለተኛው ምክንያት ግን በዚህ ሰዓት የጠቀሱበት እንዲህ በድለው የነበሩትን ሰዎች እንኳን ይቅር እንዳልሃቸው ጌታ ሆይ እኛንም ይቅር በለን ብለው የጋራ ንስሐ ከቀደሙት አባቶቻቸው ጀምሮ ምን ያህል እንደራቁ
ነው ንስሐ የገቡት። ይሄ ንስሐ ሶስተኛ ልደት ይባላል። ቤተክርስቲያን አስተምሮ ቅዱስ አትናቴዎስ በቅዳሴ አትናቴዎስ ላይ እኛ በስጋ የተወለድን እኛም ሶስት ልደቶች አሉን ይላል። አንዲቱ ክርስቶስን የምታስመስለን ጥምቀት ናት። ሁለተኛው በደልና ኃጢአትን የምታስተሰርይ ስጋውና ደሙ ነው። ሶስተኛው ንጹሕ አድርጎ ወደ እግዚአብሔር የሚያቀርበው በዮርዳኖስ አምሳል ከሰውነት ውስጥ የሚወጣው የንስሐ እንባ ነው ብሎ ቅዱስ አትናቴዎስ ይናገራል። ይህን ቤተክርስቲያን መተርጉማን ሲናገሩ ሰው መጀመሪያ በዮርዳኖስ ውሃ አምሳል በምትሆን መጠመቅ ከጌታችን ጎን በተገኘችው ውሃ ሲጠመቅ በማይገባው ሲጠመቅ የእግዚአብሔር ልጅነት ያገኛል። ይሄንን የተሰጠውን ልጅነት የሚያትመው የሚያጸናለት ቅዱስ ሥጋውን ክቡር ደሙን መቀበል ነው። ከክርስቶስ ጋር እንድንዋሃድ በጸጋ የክርስቶስ ብልቶች አካሎች እንድንሆን ተዋህደን እንድንኖር የሚያደርገን ሥጋው ደሙ ነው። ሰው ኃጢአትን ሲሰራ በክርስቶስ ቅዱስ ሥጋና ክቡር ደም ያገኘውን ይሄንን ማህተም ያጠፋል። በመወለድ ያገኘውን ጸጋ እግዚአብሔርን መምሰል ልጅነትን ያጠፋል፣ ያበላሻል፣ ባሪያ ወደ መሆን ይወርዳል። ስለዚህ ተመልሶ ልጅ መሆን ከፈለገ፣ ተመልሶ ገዢ መሆን ከፈለገ፣ ተመልሶ የእግዚአብሔር ልጅነት ማግኘት ከፈለገ ዳግመኛ መጠመቅ ይጠበቅበታል። ግን ደግሞ ጥምቀት አንዲት ናት፣ የምትደገም ምስጢር አይደለችም። ስለዚህ ምስጢረ ንስሐ ልክ እንደ ጥምቀት ስንወለድ እንደነበር ነው። አዳዲስ ህፃናት በአዲስ ተፈጥሮ እንዳለን አድርጋ የምታጥብ ናት ብሎ ቅዱስ አትናቴዎስ ሲናገር፣ እኛ ግን ሶስት ልደቶች አሉን ብሎ ይናገራል። እና አንደኛው ይሄ ነው። ሁለተኛ ንስሐ ሰውን ከቀደመው በጣም የበለጠም እንደምታደርገው የቤተክርስቲያን መተርጉማን የቅዱስ ጴጥሮስን ታሪክ አንስተው ይናገራሉ። እንደምታስታውሱት በዚህ በጾም ወቅት እንደምንናገረው ቅዱስ ጴጥሮስ እነሆ እረኛው ይመታል፣ ከብቶቹም ይበተናሉ፣ መንጋውም ይበተናል ተብሎ በትንቢተ ኤርምያስ የተጻፈው ይፈጸማል፣ እኔ እያዛለሁ ብሎ ጌታ በጸሎተ ሐሙስ ሲነግራቸው ጌታ ሆይ እዚህ ያሉት በሙሉ ሊክዱህ ይችላሉ፣ እኔ ግን በእውነት አልክድህም አለው። ጴጥሮስ ሆይ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው ይላልና እንዳለው 3 ጊዜ ካደ። ግን ደግሞ ተጸጸተ፣ አለቀሰ። አትናቴዎስ እንደተናገረው ከሰውነት የምትወጣ እንባ የዮርዳኖስ ውሃ ሆና ሰውነት ታጥባለች፣ በአዲስ ተፈጥሮ ተፈጥራለች እንዳለው ከልብ በሆነ መጸጸትና ማዘን እግዚአብሔርን ለመነ። በኋላ ከክርስቶስ ትንሣኤ በኋላ ክርስቶስ ከማድረጉ አስቀድሞ የዮና ልጅ ስምዖን ትወደኛለህን ብሎ 3 ጊዜ ጠየቀው ይሉና የቤተክርስቲያን መተርጉማን ሲመልሱ እንደወደህ አንተ ታውቃለህ ብሎ ሲል ጠቦቶቼን ጠብቅ፣ በጎቼን ጠብቅ፣ ከብቶቼን አሰማራ ብሎ ትእዛዙን ሰጠው። እና የቤተክርስቲያን መተርጉማን በተለይኛ የቤተክርስቲያን መተርጉማን ብሎ ይጠይቃሉ፣ እንዴ ምን ነው የበደለውን ጴጥሮስን ለምን ይህን ትእዛዝ አዘዘው? ያልበደሉ ደቀ መዛሙርት አሉ፣ ቢያንስ ፈርተው የሸሹ ሰዎች አሉ፣ ያልካዱ ሰዎች አሉ። ከሱም በላይ ደግሞ እስከ ሞት ድረስ እስከ መጨረሻው እስከ መስቀል ድረስ ያልተለየው ዮሐንስ አለ። ለምን ይህንን ትእዛዝ ለእነ ዮሐንስ አላዘዛቸውም ብለው ይጠይቁና ራሳቸው መልስ ይሰጣሉ። እንግዲህ ጴጥሮስ አስቀድሞ የሐዋርያት አፈ ጉባኤ ሆኖ ምላሽ የሚሰጥ የነበረ ሐዋርያት የሚሰጠውን ትእዛዝ የሚቀበል የነበረ ሰው ነው። ከበደለም በኋላና ከተጸጸተም በኋላ ግን ያንን ክብሩን እንዳላጣ ማሳያው መልሶ ትእዛዙን ያዘዘው ለእርሱ መሆኑ ነው። እና እዚህ ላይ ሲናገሩ አንድ ታሪክ ያነሳሉ። ከእናንተ መካከል የከበረ ዕንቁ ወይም አልማዝ ያለው ሰው ያ የከበረው አልማዝ ወይም ዕንቁ ወደ ጭቃ ቢወድቅበት ጭቃ ቢነካው ከእናንተ መካከል አይ በቃ ጭቃ ነካው ብሎ ዕንቁን እዛው ጭቃ ውስጥ ጥሎት የሚሄደው ማን ነው ብለው ይጠይቁና ይልቁንስ ያንን ዕንቁ ከጭቃ ውስጥ ያወጡታል፣ ያጥቡታል። ዕንቁ ስለሆነ ጭቃ ከላይ ይነካዋል፣ በትንሽ ውሃ ግን ይታጠብና ይጸዳል፣ ከቀደመውም ይልቅ ያብረቀርቃል። ስለዚህ ጴጥሮስ ዕንቁ ስለሆነ ኃጢአት ሲሰራ ጭቃ በሰውነቱ ላይ ይወጣል እንጂ ንስሐ ሲገባ በንስሐ የሚታጠብ ጭቃ ነው። ስለዚህ ከቀደመው የበለጠ የሚያብረቀርቅ ስለሆነ ነው ብለው ይናገራሉ። እና ንስሐ እንደሚያስፈልግ ስላወቁ እነዚህ ሰዎች በማስተማራቸው መሰረት ስላደረጉት በደል አባቶቻቸው ስላጠፉት በደል ሁሉ ሳይቀር ስለሰጡት እግዚአብሔር ሰጥቷቸው ስለነበረው ክብር ነገር ግን ስላልጠበቁት ክብር ሁሉ ለእግዚአብሔር ንስሐ ገቡ። ከዚህ ሁላችን በጣም ልናስተውል የሚገባን ጉዳይ ቤተክርስቲያን እንደ ቤተክርስቲያን ሀገር እንደ ሀገር በሚቸገሩበት ጊዜ ብዙዎቻችን ማድረግ የሚቀናን ተጠያቂነቱን ለሌሎች ሰዎች መንገር ወይም እኛ ምንም ድርሻ እንደሌለን ይልቁንም ግን ሌሎች ሰዎች ያደረጉት ኃጢአት ብዙዎቻችን ይቀናናል። ይሄ በነገራችን ላይ ምንም አይጠቅምም። ጣቶቻችንን ወደ ሊቃነ ጳጳሳት፣ ወደ ካህናት፣ ወደ ሌሎቹ ብቻ ብንጠቁም ትርጉም የለውም። ስለዚህ የመጀመሪያው ሰው የሚያስፈልገው የግል ንስሐ እንደሚያስፈልግ ሁሉ እያንዳንዱ የጋራ ደግሞ አቤቱ ይቅር በለን ማረን
አባቶቻችን የሰጠውን ቃል ኪዳን ስላልጠበቅን ነው ይቅር በለን ብሎ በጋራ ንስሐ መግባት በጋራ መጸለይ ያስፈልጋል። ይሄ ወቅት እንደምታውቁት ቤተክርስቲያን ብትሄዱ በዚህ በሕማማት ወቅት ስለዚህ ቦታ መጽናት እየተባለ የሚሰገደው ስግደት እርግጥ ነው የክርስቶስን ሕማም እያሰብን የምንሰግደው ስለ ሕማም ስለ ቤዛነት ብለህ ዛሬም ያለነው እኛ ልጆች እንዳንጠፋ ከተደረገው ቤዛነት የምንሳተፍ እንድንሆን እንዳንቀር ብሎ ስለ ቤተክርስቲያን ስለ ሀገር ሰላም የሚጸለይበት ነው እና ሰው ይህንን አይነት በጋራ ንስሐ መግባት ስለ ቤተክርስቲያን አንድነት መጠመቅ መጸለይ እንደሚያስፈልግ ይነግረናል። ከዚህ ቀጥሎ ኢየሩሳሌም ለምን እንደጠፋችም ከመረዳት ደግሞ ነው። በነገራችን ላይ ምን ማለት ነው? በትዕቢታቸው እግዚአብሔር እስራኤላውያንን ከግብፅ እንዳወጣቸው ግን ደግሞ በትዕቢታቸው እግዚአብሔር ፊቱን እንደመለሰባቸው አንስተው እኛም እንዲሁ አደረግን፣ ሰተህን በነበረው ዕድል ስላልተጠቀመን ናቡከደነጾርን አስነስተህ የኢየሩሳሌም ቅጥሮቿ እንዲጠፉ አደረክብን። ከዚህ በኋላ ጠላት ሁሉ እየመጣ በእኛ ላይ የሚሰለጥንብን ሆንን። ስለዚህ እንዲህ እንዳንሆንን እንዳንቀር ከዚህ በኋላ ድጋሚ ኢየሩሳሌም እንዳትጠፋ ሙስናዋን እንዳናይ መበተኗን እንዳናይ እንዲሆን ተዘጋጅተናል፣ ገብቶናል። ለምን እንደጠፋሽ በትዕቢታችን በልባችን መደንደን ፊታችንና ልባችንን ካንተ ከአምላካችን ከእግዚአብሔር ስላራቅን ነው ይሄ የተፈጠረው ብለው የመናገራቸው ምሳሌ ነው። ስለዚህ እንዲህ አድርገው ሰዎች አልቅሰው ከእግዚአብሔር ሊመጣ ከነበረው ቁጣ ወደፊትም ከሚመጣው ቁጣ ከመጣባቸው ቁጣ ነፃ እንደወጡ የሚነግረን የመጽሐፍ ቅዱስ ክፍል ነው። ምዕራፍ 10 ላይ የምናገኘው ተጽፎ እንደምናገኘው ነህምያ ያተሙትም እነዚህ ናቸው። የሐካልያ ልጅ አቴርሳታ፣ ነህምያ፣ ሴዴቅያ፣ ሰራያ፣ አዛርያ፣ ኤርምያስ፣ ፋስኮር፣ አማርያ፣ መልክያ፣ ሐጡስ፣ ሰበንያ፣ መሉክ፣ ካሪም፣ ሜርሞት፣ አብድዩ፣ ዳንኤል፣ ጌንቶን፣ ባሮክ፣ ሜሱላም፣ አብያ፣ ሚያሚን፣ መዓዝያ፣ ቤልጋል፣ ሸማያ እነዚህ ካህናት ነበሩ። ሌዋውያኑም የአዛንያ ልጆች የአዛያ ልጅ ኢያሱ፣ የኤንሃዳድ ልጆች ቢንዊ፣ ቀድምኤል፣ ወንድሞቻቸውም ሰማንያ፣ ሆድሊ፣ ኦሊጣስ፣ ፌለያ፣ ሃናን፣ ሚካ፣ አርአብ፣ ሐሸብያ፣ ዛኩር፣ ሐራቢያ፣ ሰበንያ፣ ሆዲያ፣ ባኒ፣ ብኑ ብሎ እስከ ቁጥር 27 ያሉት በሙሉ ስማቸውን እየጠራ የሚናገረው አስቀድመው እግዚአብሔር ከዛም የቀሩትም ሕዝበ ካህናቱም ሌዋውያኑም በረኞቹ መዘምራኑ ናታኒም ከምድርም አሕዛብ ወደ እግዚአብሔር ሕግ ራሳቸውን የለዩ ሁሉ ሚስቶቻቸውን ወንዶችና ሴቶች ልጆቻቸውን የሚያውቁትና የሚያስተውሉትም ሁሉ ወደ ወንድሞቻቸው ወደ ታላቆቻቸው ተጠጉ። በእግዚአብሔርም ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ ይሄዱ ዘንድ የጌታችንን የእግዚአብሔርን ትእዛዝ ሁሉ ፍርዱንና ስርዓቱን ይጠብቁና ያደርጉ ዘንድ እርግማንና መሐላውን አደረጉ። ሴቶች ልጆቻችንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም። የምድርን አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከእነርሱ አንገዛም። የሰባተኛውንም ዓመት ፍሬና ዕዳን ማስከፈል እንተዋለን ብለው ማሉ። ስለ አምላካችን ቤት አገልግሎት ስለ ገጸ ህብስትም ዘወትርም በሰንበትና በማቻ ስለማቅረብ ስለ እህሉ ቁርባንና ስለሚቃጠል መስዋዕት ስለ በዓላትም ስለተቀደሱት ነገሮች ለእስራኤል ስለሚያስተሰርየው ስለ ኃጢአት መስዋዕት ለአምላካችን ቤት ስራ ሁሉ በየዓመቱ የሰቅል ሲሶ እናመጣ ዘንድ ትእዛዝ በራሳችን ላይ ያደረግን። እኛም ካህናቱና ሌዋውያኑ ሕዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ አምላካችን ቤት አመተን በሕጉ እንደተጻፈ በአምላካችን በእግዚአብሔር መሠዊያ ላይ ይቃጠል ዘንድ ስለ እንጨት ቁርባን ዕጣ ተጣጣልን። በየዓመቱ የመሬታችንን በኩራት ሁሉ አይነት ዛፍ የፍሬ ሁሉ በኩራት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደተጻፈ የልጆቻችንን የእንስሶቻችንን በኩራት የበሬዎቻችንና የበጎቻችንን በኩራት በአምላካችን ቤት ወደሚያገለግሉ ካህናት ወደ አምላካችን ቤት እናመጣ ዘንድ የእህላችንንም በኩራት የእጅ መንሳታችንንም በኩራት የዛፍ ሁሉ ፍሬ ወይኑንና ዘይቱንም ወደ ካህናቱ ወደ አምላካችን ቤት ጓዳዎች እናመጣ ዘንድ ሌዋውያኑም ከተሞቻችን እርሻ ሁሉ አስራት ይቀበላሉና የመሬታችንን አስራት ወደ ሌዋውያን እናመጣ ዘንድ ማልን። ሌዋውያኑም አስራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሁን። ሌዋውያኑም የአስራቱን አስራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤት ያምጡት። የእስራኤል ልጆችና የሌዊ ልጆችም የእህሉን የወይኑን የዘይቱን የማንሳት ቁርባን የመቅደሱ ዕቃዎች የሚያገለግሉትን ካህናት በረኞቹ መዘምራኑ ወዳሉባቸው ጓዳዎች ያግቡት። እንዲሁም የአምላካችን ቤት በጣም የሚደንቀው የቀደመውን ክፋታቸውን በተው ብቻ ሳይሆን አዲሲቷን ሕግ ለመስራት የተሻለውን ሕግ ለመስራት መቁረጣቸውን የሚያሳይ ስራ ተናገሩ።
መሐላ የማተምና የማኖር ስራ ሰሩ ይላል። ምንድን ያደረጉት? የመጀመሪያው ነገር በነገራችን ላይ ጠፍቶ የነበረው አገራችን ኢየሩሳሌም ተበትና ቀርታ የነበረችው ክህነትን ባለመጠበቃችን እንደሆነ ተረድተናል ብለው የመጀመሪያ ያደረጉት ነገር ነህምያም ያደረገው ዕዝራን አምጥቶ ካህኑን ዕዝራን ማስተማር ነው። ከዛ ቀጥሎ ያን ጊዜ ክህነት ይሾም የነበረው ከሌዋውያን ወገን ስለነበር የሌዋውያን ወገን የሆኑትን ሰዎች መርጠው ለይተው መሐላ አድርገው እነሱን ክህነታቸውን የቀደመ ክብራቸውን መለሱላቸው ይላል። እዚህ ላይ አሁን ካለንበት ከዚህ ከጾም ወቅት በተለይ ዛሬ በዋዜማው ላይ ከተቀመጥነው ነህምያ የክርስቶስ ምሳሌ ስለሆነለት ክርስቶስ በነገው ዕለት ስለሚያደርገው የሐዲስ ኪዳን የቁርባን ስራ በነህምያ አማካኝነት ክርስቶስ ስላደረገው ስራ በትንቢት በምሳሌ እንመለከታለን። እንደምታስታውሱት ክርስቶስ ያደረገው በኋላም ላይ ነህምያ ተመሳሳይ ነገር ያደርጋል። ክርስቶስ በሐዲስ ኪዳን ያደረገው ነገር በዚህ በአብይ ጾም የምናስተውለው የነበረው ሁለተኛው ሳምንት ምኩራብ ነው እና በምኩራብ በኋላም ላይ ነህምያ ሲያደርገው እንመለከታለን። ጌታችን ያደረገው በቤተ መቅደስ ውስጥ ሆነው ይሸጡ ይለውጡ የነበሩ ሰዎችን የሚሸጡትና የሚለውጡትን ዕቃዎቻቸውን አስወጣና ገለበጠባቸው፣ በሬዎቻቸውን እንስሳቶቻቸውንም በጅራፍ እየገረፈ አባረራቸው ነው የሚለው። ይህ በነገራችን ላይ ቤቱ መሸጫ ቤት ስለሆነ ተቆጥቶ ያደረገው ብቻ አይደለም። ይህን ያደረገበት ምክንያት በብሉይ ኪዳን መስዋዕት ሆነው ይቀርቡ የነበሩ የበግ፣ የላም፣ የወርቅ፣ የእህል መስዋዕትን በሙሉ አስወጥቶ አማናዊው መስዋዕት እርሱ ክርስቶስ ወደ ቤተ መቅደስ እንደገባ አማናዊው በግ ንጹህ በግ ስለ ሁላችን ኃጢአት ራሱን መስዋዕት አድርጎ የሚያቀርበው በግ ወደ ቤተ መቅደስ የመግባቱ ስርዓት ነው። ይህ ስርዓት ፍጹም የሚሆነውና አዲስ ሆኖ የሚሰራበት ዕለት በነገው ዕለት የምንመለከተው የጸሎተ ሐሙስ ስርዓት ነው። በሐዲስ ኪዳን የሰው ልጆች ስርየትን ለማግኘት የኃጢአት ስርየትን ለማግኘት የሚያቃጥሉት መስዋዕት እንደሌላቸው የፋሲካን ራት ሊበላ በተቀመጠበት ቤት አዲስ ኪዳንን የሐዲስ ኪዳንን ፋሲካ ስርዓት እንደሰራ የምናይበት ነው። ይህንን ሲያደርግ በነገራችን ላይ ክህነት አስቀድሞ በዘር ይመጣ የነበረውን የሌዋውያንን ክህነት ሽሮ አማናዊው ሊቀ ካህናት ራሱ እንደሆነ እርሱ ራሱ ሊቀ ካህን ሆኖ ደቀ መዛሙርቱን ደግሞ ካህናት አድርጎ የሚሾማቸው እርሱ እንደሆነ በተግባር ያሳየበት ነው። እዚህ ላይ የምንመለከተው ይሄን ነው በምሳሌ። ስለዚህ ቀድሞ የምናደርግ የነበረው በቸልታ የኖርንበት ጊዜ ይበቃል ብሎ ነህምያና ያስተማራቸው ሰዎች አዲሲቷን ሕግ ልናረግ ተዘጋጅተናል አሉ። እዚህ ላይ ምን አሉ? አስራትን ልናወጣ፣ ቅጥራችንን ልናስጠብቅ፣ የሙሴን ሕግ ልንጠብቅ፣ ሙሴ የነገረንን ሕግ እያንዳንዱን ሕግ ልንጠብቅ፣ ይሄን እናደርጋለን። ይሄን ብቻ አይደለም፣ ከሁሉ ነገር በላይ ደግሞ አስራት በኩራት እናወጣለን። በተለይ ለቤተ መቅደሱ እንደሚገባ አዲሲቷን መስዋዕት እንሰራለን፣ ንጹህ የሆነውን መስዋዕት እናቀርባለን ብለው እንደተናገሩ ምሳሌ ነው። ስለዚህ ክርስቶስ ሊቀ ካህናት ሆኖ ህብስቱን አንስቶ እንደባረከ ይህ ስለእናንተ ስርየተ ኃጢአት የሚቆረሰው ስጋዬ ነው እንካችሁ ብሉ እንዳላቸው፣ ይህ ስለእናንተ ኃጢአት የሚፈሰው ደሜ ነው እንካችሁ ጠጡ ብሎ እንደሰጣቸው ራሱ ሊቀ ካህን ሆኖ የሐዲስ ኪዳንን መስዋዕት ስርዓት እንደሰራላቸው እንዲሁ የሐዲሱን ኪዳን ስርዓት ለመስራት በተማማሉት በካህናቱ መካከልና በእነሱ መካከል መሐላ ማድረጋቸውን ነው። ይህንን አድርጎ ሲጨርስ ጌታችን እንዳለው ይህንንም ለመታሰቢያ ታደርጉታላችሁ፣ ዳግመኛ እስከመጣ ድረስ ትፈጽሙታላችሁ እንዳላቸው እነዚህ ካህናት ሆነው የተሾሙት አዲሲቷን ሕግ የመፈጸም የማስፈጸም ሌሎች ካህናትን የመሾም ስልጣን እንደተሰጣቸው የሚናገርበት ነው። ሁለተኛው ከዚህ ሰዎች የምንመለከተው ከዚህ ቀደም ለተፈጠረው ኃጢአት ንስሐ መግባትና ጸጸት ብቻ ሳይሆን እንዳይደገምም ቅጥሮቿ ተመልሶ የኢየሩሳሌም እንዳይመዘበሩ በጠባቂ የሆን ዘንድ የሚያገለግለውን ስራ ካህናትን ከመሾም ስርዓትን ከማክበር እንደጀመሩ እንመለከታለን። በሚታይ በምግባርና በትሩፋት ላይ አተኮሩ። ክርስትና በነገራችን ላይ በተግባር የሚታይና የሚገለጥ መሆን እንዳለበት ዛሬ ላለን ክርስቲያኖችም ማስተማሪያ። ብርሃናችሁ በሰው ሁሉ ፊት ይብራ፣ ሰዎች በሰማይ ያለውን አባታችሁን ያውቁ ዘንድ ብሎ እንደተናገረ አንድ ክርስቲያን ልጆችን በሚያሳድግበት መንገድ፣ ቤቱን በሚመራበት መንገድ፣ ትዳሩን በሚመራበት መንገድ፣ ከስራ ቦታው ላይ ከሰዎች ጋር በሚኖረው ግንኙነት ሌባ ባለመሆን በምግባር በትሩፋት በሚታይ በሚገለጥ ብርሃኑ ሁሉ በሰው ሁሉ ፊት ፈርቶ ለምንድነው እንዲህ ሆነው ብለው ብርሃኑን አይተው በእውነት ለካ እርሱ ክርስቲያን ስለሆነ ነው የክርስቶስ ስለሆነ ነው ብለው እግዚአብሔርን ክርስቶስን እንዲያውቁ የሚያደርግ ስራ መስራት እንዳለበት ይናገራል። እነዚህ ሰዎች ያደረጉት ይሄንን ነው። እግዚአብሔርን መውደዳችንን ከእግዚአብሔር ጋር መታረቃችንን የእግዚአብሔርን ሕግ ልናከብር ቃል መግባታችንን በተግባር እንገልጻለን አሉ። እንዴት ሲባል የመጀመሪያው ሙሴ የከለከለንን ሕግ
ናቡከደነጾር እንዲሰለጥንብን ኢየሩሳሌም እንድጠፋ ያደረገውን ሕግ የመጀመሪያውን ሕግ እንጠብቃለን አሉ። ምን ሲባል ሴቶች ልጆቻችንን ለምድር አሕዛብ አንሰጥም፣ ከማያምኑ ጋር በማይገባ አካሄድ የተጠመድነውን የእግዚአብሔር ካልሆኑ ሰዎች ጋር በጋብቻ የተሳሰርነውን ነገር እናቆማለን ብለው ሰዎች ከማያምኑ ሰዎች ጋር ያላቸውን የስጋ ጋብቻ ብቻ አይሆንም የሃይማኖት ጋብቻ በምግባር የመመሳሰል ጋብቻ በሙሉ ሊያፈርሱ እንደሚገባቸው በተግባር ይነግራል። ብዙዎቻችን ዛሬ በስም ክርስቲያኖች እንሆናለን፣ በተግባር ግን ከአረማውያን የባስን ክፋትን የምንሰራ ዘረኞች፣ ሌቦች፣ ጠማኞች፣ በሰው ሰዓት ላይ የምንቀልድ፣ ለስራ ቦታችን የሚመጡ ሰዎች ላይ ክፋትን የምንሰራ፣ በሙስና የተጨማለቅን ሆነን እንታያለን። ስለዚህ ይሄ ከአረማውያን እግዚአብሔርን ከማያውቁ ሰዎች ጋር መጋባት ማለት ነው፣ በጸባይ መጋባት ነው። እንዲህ ያለውን ጋብቻ እናቆማለን። የእኛን ሴቶች ልጆች ብቻ አይደለም የእነሱንም ሴቶች ልጆቻቸውን አንወስዱም ማለት። የእነርሱን ክፉ ጠባይ የእነርሱን ክፉ አመልም አናመጣም በቤታችን። እርስ በርስ መጣላት፣ እርስ በርስ መጋደል፣ አምላክ እንደሌላቸው አግበስባሾችና ሌቦች መሆንን አናመጣም ማለት ነው። የሌሎች ልጆቻችንን አንሰጥም፣ የእነሱንም አንወስድም። የምድርን አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢመጡ በሰንበት ወይም በተቀደሰው ቀን ከእነርሱ አንገዛም። ሰንበትን ማክበር እንዲገባ በግልጽ ተናገሩ። የሚታይ በብሉይ ኪዳን ለነበረች ሕግ ሰንበትን ማክበር የሙሴን ሕግ ማክበር ትእዛዝ ስለሆነ የልጆቻችንና የእንስሶቻችንን በኩራት የበሬዎቻችንን የበጎቻችንን በኩራት በአምላካችን ቤት ወደሚያገለግሉት ካህናት ወደ አምላካችን ቤት እናመጣ ዘንድ አሉ። በነገራችን ላይ ምስጢር ሲናገሩ እንመለከታለን። አንደኛው ከዚህ ቀደም ባለፈው እንደነገርኳችሁ አስራት በኩራት ከእውቀት፣ ከጊዜ፣ ከገንዘብ ከዚህ ሁሉ እንደሚወጣ ማስተዋል ያስፈልጋል። ይሄ ብቻ አይደለም። የኢየሩሳሌም ቅጥር ለመፍረሷ ምክንያት የሆነው የክህነት መበላሸት፣ የክህነት መደፈር፣ የሙሴን ሕግ የሚያስተምሩ ካህናት አለመኖር፣ በትእዛዝና በሕግ አለመኖር እንደሆነ ስለገባቸው ይህ ክህነት እንዲቀጥል ከልጆቻችን በኩሩን የመጀመሪያዎቹን የእግዚአብሔር አገልጋይ እንዲሆኑ ለእግዚአብሔር ቤተ መቅደስ እንሰጣለን አሉ። እዚህ ያላችሁ ሰዎች እንደው ማይክሮፎናችሁን አብርታችሁ ተናገሩ ብዬ ብጠይቅ አሁን ብዙዎቻችሁ መናገር እንደምትችሉ እርግጠኛ መሆንበት አንድ ጉዳይ አለ። ሊቃነ ጳጳሳትን በሚመለከት የምንሰማው ጆሮን ጭው የሚያደርግ ዜና እንዲህ አድርገው እና ብፁዕ አቡነ ከሌ እንዲሰጠው እና አባ ከሌ እንዲህ አድርገው ቄሶቹ እንዲህ ብለው እያንዳንዱ በየአጥቢያው የሚመለከተው ብዙ ስነ ምግባር የጎደለው ካህን፣ ብዙ ስነ ምግባር የጎደለው ዲያቆን፣ ብዙ ስነ ምግባር የጎደለው አገልጋይ፣ ብዙ ስነ ምግባር የጎደላቸው ሰዎችን ታሪክ የጳጳሳትን ታሪክ እንደምንሰማ ብዙ እናውቃለን። ተናገሩ ብትባሉ እንዳልኩት ብዙዎቻችን። ትልቁ ጥያቄ ግን ይሄንን ከማስተካከልና ከመፍታት አንጻር ምን አድርገናል ተብለን ብንጠየቅ የምናገረው የለም። በነገራችን ላይ መፍትሄው በጣም ቀላል ነው። ልጆቻችንን ጥሩ ጳጳሳት፣ ጥሩ ዲያቆናት፣ ጥሩ ካህናት እንዲሆኑ አድርገን ብንሰጥ ለቤተ ክርስቲያን አስራት በኩራት አድርገን ልጆቻችንን ካልሰጠን በስተቀር የሰው ልጅ በሰጠው ልጅ ላይ ማማረርና መተከዝ፣ ጣት መጠቆም ለቤተ ክርስቲያን መፍትሄ አያመጣም። እስራኤላውያን ይሄ ስለገባቸው ነው በሚያባዛቸው መሰረት ከልጆቻቸው ክህነት እንዲቀጥል ስርዓት ያለው የእግዚአብሔር ቤተክርስቲያን እንዲቀጥል ኢየሩሳሌም ቅጥሮቿ ዳግመኛ እንዳይፈርሱ በሕግና በሙሴ ሕግ እንዲመራ ከተፈለገ ልጆቻችንን በኩር አድርገን እንሰጣለን አሉ። ብዙዎቻችን ከእህልና ከገንዘብ የሚገኘው በኩር እንዳለ በቃ የሚያስተውሉት እንሰጣለን እሱንም ብለዋል። በቂ ግን አይደለም። የምንወረውራት ሳንቲም ለቤተክርስቲያን አገልጋዮች ደሞዝ ሆና የምትከፈል ሳንቲም ልጆቻችንን አስራት በኩራት አድርገን እግዚአብሔርን የሚያገለግሉ ከቤተክርስቲያን ምንም ገንዘብ የማይፈልጉ በጉልበታቸው፣ በጊዜያቸው፣ በገንዘባቸው እግዚአብሔርን ቤት ለማገልገል በቁርጠኝነት በቅድስና የሚሆኑ ልጆችን እስካልፈጠርን ድረስ እስካላዘጋጀን ድረስ በፍጹም ቤተክርስቲያን የተባለ ኢየሩሳሌም የተባለች ቤተክርስቲያን ኢየሩሳሌም የተባለች ኢትዮጵያ ደህና እንድትሆን ማድረግ አንችልም። ቤተክርስቲያን ብቻ አይደለም፣ ልጆቻችን ሌብነትን፣ ሙስናን የሚጸየፉ ዘረኝነትን የሚጸየፉ በእግዚአብሔር የታመኑ ለሰው የማያዳሉ እውነተኛ መሪዎች እንዲሆኑ አድርገን ካላሳደግን በስተቀር ሀገር ደህና አትሆንም። እኔ ኢየሩሳሌም ቅጥር እንዳይፈርስ ከፈለግን አስራት በኩራት ከእውቀት፣ ከጉልበት፣ ከፍሬና ከልጅ እንደሆነ በደንብ አድርገው በምዕራፍ 10 ላይ ይነግሩናል። ይህንን ካደረጉ በኋላ ምዕራፍ 11 ላይ የምንመለከተው እጅግ የሚያስደንቅ ነገር አለ። የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከ10ሩ ክፍል አንዱ በቅድስት ከተማ በኢየሩሳሌም፣ 9ኙም በሌሎች ከተሞች ይቀመጡ ዘንድ ተፈጣጣሉ።
ሕዝቡን በፈቃዳቸው በኢየሩሳሌም የመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌም የተቀመጡት የሀገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም፣ ሌዋውያኑ፣ ናታኒምም የሰሎሞንም ባሪያዎች ልጆች እያንዳንዳቸው በየርስታቸው በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያምም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች ከመላኤል ልጆች ከሰፋጥያስ ልጆች የአማርያ ልጅ የዘካርያስ ልጅ የኦዚያ ልጅ አታያ፣ የሴሎናዊው ልጅ የዘካርያስ ልጅ የዮያሪብ ልጅ የአደያ ልጅ የኦዚያ ልጅ የኮልሄዞ ልጅ የባሮክ ልጅ መዕሤያ በኢየሩሳሌም የተቀመጡት የፋሬስ ልጆች ሁሉ 468 ጽኑዓን ነበሩ። የብንያምም ልጆች እነዚህ ናቸው። የሻያ ልጅ የኢቴል ልጅ የመዕሤያ ልጅ የቆላያ ልጅ የፈዳያ ልጅ የዮዕድ ልጅ የሜሉስም ልጅ አሉ። ከእነርሱም በኋላ ጌበና፣ ሳላይ 928 አለቃቸው ዚክሪ ልጅ እነዚህ ነበሩ እያለ ይናገርና እንደየአቀማመጣቸው በየቦታቸው ይናገርና ከእግዚአብሔርን ቤት በሜዳ በነበረው ስራ ላይ የነበሩ የሌዋውያን አለቆች ሰባታይና የዞባት እንዲህም ሆነው ተቀምጠው ነበር ይላል። በጸሎት ጊዜም ምስጋና የሚያቀነቅኑ አለቃው የአሳፍ ልጅ የዘብድ ልጅ የሚካ ልጅ እያለ በየድርሻቸው የተቀመጡ የመጀመሪያው በኢየሩሳሌም የቀሩት ሌዋውያን ካህናት እግዚአብሔርን የሚያመሰግኑ ናታኒሞች እንደነበሩ፣ ከዛ ደግሞ በጸሎት ጊዜ ምስጋናን የሚቀነቅኑ የአለቃው ልጆች በየቦታቸው እንደተቀመጡ በየድርሻቸው በየሰቦታቸው ሁሉም ቦታቸውን ይዘው እንደተቀመጡ ይናገርና በይሁዳም ከነበሩ ሌዋውያን አያሌ ክፍሎች ወደ ብንያም ሆኑ ይልና መጨረሻ ላይ ይህ ማለት ከክርስቶስ እንግዲህ ነህምያ የክርስቶስ ምሳሌ ነው ብለን እንደተናገርን ክርስቶስ ሲያስተምራቸው ስርዓትን ሲሰራ አዲስ ኪዳንን ሲሰራ ከቆየ በኋላ ከክርስቶስ ትንሣኤና ዕርገት በኋላ ሐዋርያት ተሰብስበው የሰሩት ስራ ጋር ተመሳሳይ ነው። በሐዋርያት ስራ ተጽፎ እንደምናገኘው ደቀ መዛሙርቱ መንፈስ ቅዱስን ከተቀበሉ በኋላ ለትምህርት ህዝቡን ሁሉ እያስተማሩ እያጠመቁ ከመበተናቸው አስቀድሞ ሀገረ ስብከትን ተከፋፍለዋል። ስለዚህ ነህምያ በሰራው ስርዓት የሙሴን ከተማሩ በኋላ እነርሱ አውቀው ሊያስጠብቁ ቃል ከገቡ በኋላ መሐላን ካደረጉ በኋላ አዲሲቷን ህግ ከሰሩ በኋላ ያደረጉት ነገር የመከፋፈል ስራ ነው። ሀገረ ስብከትን ተከፋፍለው ለእያንዳንዱ ስርዓትን ሊያስተምሩ ሊሰሩ ቃል ገብተው በተላኩበት ስፍራ እየሄዱ እንዳስተማሩ ተመልሰው ደግሞ እንደገና ቃል እግዚአብሔርን በማስተማር የነበራቸውን ነገር በጉባኤ እየመጡ ያጸኑ ከየቦታው ያገኙትን ህግና ትምህርት መልሰው ሊመለከቱ የመምጣታቸው ነገር የሚናገርበት ክፍል ነው። ምዕራፍ 12 ላይ ከሰላትያል ልጅ ከዘሩባቤል ከኢያሱ ጋር የወጡት ካህናትና ሌዋውያን እነዚህ ነበሩ ይልና ሌዋውያኑም ከቁጥር 27 ጀምሮ ያለውን ብንመለከት የኢየሩሳሌምንም ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጸናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያወጣቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሰርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያ ከነጦፋውያን መንደሮች ከቤት ጌልገላም ከጌባና ከአዝሞትም እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ፣ ህዝቡንም በሮቹንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ ላይ አወጣኋቸው፣ አመስጋኞቹንም በሁለት ታላላቅ ተርታ አቆምኳቸው። አንዱም ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያው በር ሄደ። ከእነርሱም በኋላ ሆሻያ፣ የይሁዳም አለቆች እኩሌታ፣ አዛርያ፣ እዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሸማያ፣ ኤርምያስ መለከትን ይዘው ከካህናቱ ልጆች አያሌዎች የአሳፍም ልጅ የዘኩር ልጅ የሚካያ ልጅ የመታንያ ልጅ የሸማያ ልጅ የዮናታን ልጅ ዘካርያስ ወንድሞቹም ሸማያ ጸሐፊውም ዕዝራ በፊታቸው ነበረ። በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩም መውጫ ከዳዊትም ቤት በር ላይ በውሃው በር ድረስ በምስራቅ በኩል ሄዱ። ታስታውሱ ከነበረ በምዕራፍ 5 ላይ እና 4 ላይ ተጽፎ እንደምናገኘው የኢየሩሳሌምን ቅጥሮች ሲሰራ የተለያዩ በሮች ሰርቶ ነበር። በሮቹን የሚጠብቁ በየድርሻቸው የውሃውን በር የሚጠብቁ፣ የአሳውን በር የሚጠብቁ፣ በበሩም በኩል ደግሞ የምንጩን በር የሚጠብቁ፣ ግማሾቹ መሰንቆ ይዘው የዜማውን ዕቃ ይዘው የተቀመጡ፣ ግማሾቹ የመጠበቂያ ዕቃቸውን ይዘው ሳክል ላይ እንደሰፊ ቁጥር ድረስ የኤፍሬምን በር ላይ በአሮጌው በርና በአሳ በር በሐናኔልም በአሜግም እስከ ድሮች ድረስ ሄዱ። በዘበኞችን በር አጠገብ ቆሙ ደግሞ ብሎ እንደዚሁ የመጠበቅ ስራ የተሰጣቸው ሰዎች እንደነበሩ እንዲሁ ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ። ከእነርሱም ጋር እኔና አለቆች እኩሌታ ካህናቱም ኤልያቄም፣ መሲያ፣ ቢንያሚን፣ ሚካያ፣ ኢዮኤልም ቆምን።
እግዚአብሔርን በታላቅ ደስታ ደስ አሰኝቷቸዋልና በዚያ ቀን ትልቅ መስዋዕት አቀረቡ። ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌምም ደስታ ከሩቅ ተሰማ። ይሁዳም በአገልጋዮቹ ካህናትና ሌዋውያን ደስ ስላላቸው የካህናቱንና የሌዋውያን ዕድል ፈንታ እንደ ሕጉ ከከተሞች እርሻዎች ያከማቹ ዘንድ ለእጅ ማንሳት፣ ለቁርባንና ለበኩራት ለአስራትም በየዕቃ ቤቶች ላይ በዚያ ቀን ሰዎች ሾሙ ይላል። ልክ ሐዋርያት ከክርስቶስ ትንሣኤና ዕርገት በኋላ ለማስተማር እንደሄዱ በሚያስተምሩበት ስፍራ ላይ ከትምህርታቸው ከቃላቸው ትምህርት መጣፈጥ ከሚያስተምሩበት ከሚኖሩበት ከምግባራቸው ከትሩፋታቸው ግርማ የተነሳ ብዙ ሰዎች ከእናንተ ጋር አብረን ልንሆን ይገባናል እያሉ በሐዋርያት ሥራ ምዕራፍ 13 14 ላይ ተጽፎ እንደምናገኘው ድርሻዎቻቸውን ንብረቶቻቸውን ሁሉ እያመጡ በጋራ እንዳደረጉ ለእግዚአብሔር መስዋዕት እንዳቀረቡ አብረው እንደኖሩ እንዲሁ ደግሞ እየሰፉ እንደሄዱ የሚናገርበት ክፍል ነው። እነርሱም መዘምርና በረኞቹም የአምላካቸውን ስርዓት እንደ የመንጻታቸውን ስርዓት እንደ ዳዊትና እንደ ልጁ እንደ ሰሎሞን ትእዛዝ ጠበቁ። አስቀድሞም በዳዊትና በአሳፍ ዘመን እግዚአብሔርን በዜማ ለማመስገንና ለማክበር የመዘምራን አለቆች ነበሩ። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ዕድል ፈንታቸውን በየዕለቱ ይሰጡ ነበር። የተቀደሰውን ነገር ለሌዋውያን ሰጡ። ሌዋውያኑም ከተቀደሰው ነገር ለአሮን ልጆች ሰጡ ይላል። በጣም የሚደንቀው በኩራችንን እናወጣለን እንዲህ እናደርጋለን ብለው በቃል ብቻ ሳይሆን የተመረጠውና የተቀደሰውን ነገር ለእግዚአብሔር መስዋዕት አድርገው እንዳቀረቡ እነሱ ያቀረቡትን የተቀደሰውን ነገር ደግሞ ካህናት መልሰው ለእነርሱ እንደሰጧቸው ይነግራል። ካህናት ላይ የምንሰራው ስራ ቤተክርስቲያንን የመጠበቅ ነው፣ ራሳችንን የመጠበቅ ነው ብለን የምንናገርበት ምክንያት በዚህ ነው። በነገራችን ላይ የተሻሉ የተማሩ እውቀት ያላቸው የዓለምን አሰራር የሚረዱ ግላዊ ፍላጎቶቻቸውን እንዳይመለከቱ የሚያደርጋቸውን ስራ የሰራንላቸው ካህናት ጠባቂዎቻችን ይሆናሉ። መልሶ የተቀደሰውን አገልግሎት ይሰጡናል። እንዲህ ያላረግን እንደሆነ ግን እነሱም ከሌላው ሰው የተለዩ አይሆኑም። በነገራችን አንደኛ ከክፉ ሰዎች የሚገኙ ካህናት ክፉ ነው የሚሆኑት። ክህነትም እንኳን ቢኖር ክህነት አያርቃቸውም። ክፋታቸው ካህናትም ሆነው እንኳን ይገለጻል። ህዝብ የጋራ ንስሐ መግባት አለበት። ንጽህናን መለማመድ አለበት። ከንጹህ ትዳር የሚገኙ ሰዎች ናቸው የተሻሉ ካህናት የተሻሉ ነገስታት የሚሆኑት የምንልበት ምክንያት አንዱ ይሄ ነው። የሰጠነውን መልሰን እኛ እናገኛለን። ሁለተኛው ይሄንን ብፁዕ የሆነውን መስዋዕት እንዲያቀርቡና እንዲያገኙ እድል ባልዘረጋን ቁጥር የልብ የድረስ ነገር እንመለከታለን። ዛሬ በነገራችን ላይ ካህናቱ ቅዳሴውን ሌላውን ነገር በትክክል የማያገለግሉበት የእግዚአብሔርን መስዋዕት በቸልታ የሚያደርጉበት አንደኛው ምክንያት ነው። ሌሎቻችን የግል ጥያቄ እንዳለብን ስራችንን የድረስ እንደምንሰራ ሁሉ ለእነሱ መንፈሳዊ አገልግሎት ስራ የሆነባቸውና የድረስ አድርገው ስራ ሰርተው ጥለው እንዲወጡ ያደርጋቸዋል። ይሄ እንዲቀደስና እንዲሻሻል የፈለግን እንደሆነ ማድረግ የሚገባን ምን እንደሆነ ሲናገር ማድረግ ያለብን በጣም ቀላል ነው ይላል። ለካህናቱ የሚገባውን ንጽህና ስራ የሚሰሩ ሰዎችን ከመጀመሪያው አስቀድሞ የቅድስናና ንጽህና ያላቸውን ሰዎች ለክህነት የመምረጥ ስራ ነው። ያ ደግሞ ከየት የማይመጡ በንጽህናና በቅድስና ያሳደግናቸውን ልጆቻችንን ለቤተክርስቲያን አስራት በኩራት አድርጎ መስጠት ነው። በንጽህና የሰጥናቸው ካህናት በንጽህና ስለሚጠብቁ ቤተክርስቲያን በደንብ እንድትገለገል እናደርጋለን። እዚህ ላይ ይሄንን የግብፅ ቤተክርስቲያን አጋጥማት የነበረውንና በሀቢብ ጊዮርጊስ የተደረገውን ነገር ብንመለከት የመጀመሪያው የሰሩት ነገር ግብፅ ቤተክርስቲያን አሁን ያለችበት ሌላ ላይ ነበር ያደረጋትን ስራ የሰሩት ካህናትን የመምረጥ ስራ ላይ ነው። መነኮሳቶቻቸው የተማሩ እንዲሆኑ ለምንኩስና ቢያንስ የመጀመሪያ ዲግሪና ቴዎሎጂ ዲግሪ የግድ እንዲሆን ስራ መስራት የግዴታ እንዲሆን በሀገራቸው ደግሞ ለሀገራቸው የማያስቡ ናቸው ተብሎ ይጠሩ ስለነበር ብሔራዊ ውትድርና ሀገሪቷ የምታዘውን የሚያደርጉ ሰዎች እንዲሆኑ ገዳማቶቻቸው ግብፅ የምትመካበትን የአባይን ወንዝ ተከትለው ያሉ ገዳማቶቻቸው በተለይ ብዙ ምርት የሚያመርት ለሀገሪቱ የኢኮኖሚ ጥቅም መስጠት የሚችል ምዕመኖቻቸውና ካህናቶቻቸው የተማሩ እንዲሆኑና የሚፈለጉ ሰዎች ስለሙያቸው ሲባል ስለ በጎ አገልግሎታቸው ሲባል ስለ ታማኝነታቸው ሲባል በመንግስት አገልግሎት በህዝባዊ ቦታዎች ላይ የሚፈለጉ ሰዎች እንዲሆኑ አድርገው ነው ስራ የሰሩት። ከነዛ መካከል እና አቡነ ሽኖዳን የመሰሉ ቅዱሳን ጳጳሳትን እና አቡነ ቄርሎስን የመሰሉ ቅድስና ያላቸው ጳጳሳትን ማውጣት የቻሉት የሰሩት ስራ ነው እና የኢየሩሳሌም የተባለች ሀገራችን ኢየሩሳሌም የምትባል ቤተክርስቲያናችን ቅጥር እንዲጠበቅ የፈለግን እንደሆነ እንዲህ ያሉ ቅድስና ያላቸውን ሰዎች ብናወጣ ተመልሰን የምንገለገለው እኛ ነን።
ማለት ነው። ከዚህ በኋላ ምዕራፍ 13 ላይ የምንመለከተው ነገር ይሄንን ነው። በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ በዘላለም እንዳይገቡ የሚል በዚያ ተገኘ። የእስራኤልን ልጆች በእንጀራና በውሃ ስላልተቀበሏቸውና ይረግማቸው ዘንድ በለዓምን ስለገዙባቸው ነው። ነገር ግን አምላካችን እርጉማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ድብልቁን ሕዝብ ሁሉ ከእስራኤል ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴብ፣ የሌዋውያን መዘምራን ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባን፣ ዕጣኑን፣ ዕቃዎቹ፣ የእህሉንና የወይኑን የዘይቱን ማስራት ለካህናት የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። እኔ ግን በባቢሎን ንጉሥ በአርጤክስ በ32ኛው ዓመት ወደ ንጉሡ ሄጄ ነበርና በዚያ ጊዜ በኢየሩሳሌም አልነበርሁም። ከጥቂት ዘመንም በኋላ የንጉሡን ፈቃድ ለመንሁ፣ ወደ ኢየሩሳሌም መጣሁ። ኤልያሴብም በእግዚአብሔር ቤት በአደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልሁ፣ እጅግም አስከፋኝ። የጦቢያንም የቤቱን ዕቃ ሁሉ ከጓዳ ወደ ውጭ ጣልሁ፣ ጓዳዎቹንም እንዲያነጹ አዘዝሁ። የእግዚአብሔርን ቤት ዕቃዎች፣ እህሉንም ቁርባን፣ ዕጣኑን መልሼ በዚያ አገባሁ። የሌዋውያንም እድል ፈንታቸውን እንዳልተሰጠ የሚያገለግሉት ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከትኩ። እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርኩ። ሰበሰብኋቸውም፣ በየስፍራውም አቆምኋቸው። ይሁዳም ሁሉ የእህሉና የወይኑን የዘይቱን ማስራት ወደ ዕቃ ቤቶቹ አመጡ። በዕቃ ቤቶችም ላይ ካህኑን ሰሌምያን፣ ጸሐፊውንም ሳዶቅን፣ ከሌዋውያኑም ፈዳያን ሾሙ። ከእነርሱ ጋርም የመታንያ ልጅ የዘኩር ልጅ የሐናን ነበረ። እነርሱም የታመኑ ሆነው ተገኙ። ስራቸውም ለወንድሞቻቸው ማካፈል ነበረ። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረኩትን ወረታዬን አታጥፋ። በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያን የሚረግጡትን፣ ነዶም የሚከምሩትን፣ የወይኑን ጠጅና የወይኑን ዘላ፣ የበለሱንም ልዩ ልዩ አይነት ሸክም በአህዮች ላይ የሚጭኑትን በሰንበት ቀን ወደ ኢየሩሳሌም የሚያስገቡትን አየሁ። ገበያ ባደረጉትም ነገር አስመሰከርሁባቸው። ደግሞም በእርሷ የተቀመጡ የጢሮስ ሰዎች ነበሩ። እነርሱም አሳዎችን፣ ልዩ ልዩ አይነት ሸቀጦች አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር። ከይሁዳም ታላላቆች ጋር ተከራከርሁና ይህ የምታደርጉት ክፉ ነገር ምንድን ነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቶ አልነበረምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ አልኋቸው። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ፣ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖቼ በአያሌዎቹ በሮቹን አስጠበቁ። ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጭ አድረው ገበያ አድርገው ነበር። እኔም አስመሰከርሁባቸውና በቅጥሩ ውጭ ለምን ታድራላችሁ? እንደገና ብታደርጉት እጆቼን አነሳባቸዋለሁ አልኳቸው። ከዚያም ወዲያ በሰንበት ቀን እንደገና አልመጡም። ሌዋውያኑም ራሳቸውን እንዲያነጹ መጥተውም በሮቹን እንዲጠብቁ የሰንበትም ቀን እንዲቀድሱ አደገርኳቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትም ብዛት ራራልኝ። ደግሞም በዚያ ወራት የአዛጦንንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየሁ። ከልጆቻቸውም እኩሌቶቹም በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከእነርሱም ጋር ተከራከርኩ፣ ረገምኋቸውም። ከእነርሱም አያሌዎቹን መታሁ፣ ጠጉራቸውንም ነጨሁ። እንዲህም ብዬ በእግዚአብሔር አማልኋቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተ ልጆቻቸው አትውሰዱ። የእስራኤል ንጉሥ ሰሎሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደ እርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበረ። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳን እንግዶች ሴቶች አሳሳቱት። በውኑ ይህን ሁሉ ታላቅ ክፋት እንሰራ እንግዶችንም ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ? ዋነኛውም ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሃሮናዊ ሰንባላጥ አማች ነበረ። ከእኔም ዘንድ አባረርሁት። አምላኬ ሆይ የክህነትንና የሌዋውያኑን ቃል ኪዳን ስላፈረሱ አስባቸው። ከእንግዳ ነገርም ሁሉ አነጻኋቸው። ለካህናቱና ለሌዋውያኑም ለእያንዳንዳቸው በየሰሞናቸው በየጊዜያቸውም በእንጨት ቁርባን ለበኩራቱም ስርዓት አደረግኩ። አምላኬ ሆይ በመልካም አስበኝ ብሎ የመጨረሻው ምዕራፍ ላይ መልሶ የሚነግረን ነገር አንደኛ ጌታ እንደተያዘ እንዲሁ ደግሞ እንደሞተ ባወቁ ጊዜ በትንሣኤ ያለውን ጊዜ የሚያሳይ ክፍል ነው ብለው የቤተክርስቲያን መተርጉማን ይተረጉማሉ። እንግዲህ ጌታችን በክፎች አይሁድ እንደተያዘ ሮማውያንና አይሁድ ተባብረው እንደሰቀሉት እንደሞተ ባወቁ ጊዜ ደቀ መዛሙርቱ ወደ ሀገራቸው ተመልሰው የቀደመ ስራቸውን ነው የሰሩት። በኋላ ላይ ተመልሰው እስኪሰበሰቡ ወደ ስራዎቻቸው ወደ ቀደመው ግብራቸው ተመልሰው ነበር እና
እንደዛ ለፍቶ አስተምሯቸው የነበረው ነህምያ የንጉሱን ፈቃድ አግኝቶ የመጣ ስለነበር ተመልሶ ለንጉሱ ፈቃድ ወደ ስራው በተመለሰ ጊዜ ቅጥሮቹ ተሰርቶ የላቸው የነበሩት የኢየሩሳሌም ሰዎች መልሰው ወደ በደላቸው ወደ ቀደመ ክፋታቸው እንደተመለሱ ያሳያል። ልክ ደቀ መዛሙርቱ የክርስቶስን ሞት መቃብር መውረድ ተመልክተው እንደሚነሳ ረስተው ዘንግተው ወደ ቀደመ ስራቸውና ግብራቸው ተመልሰው እንደነበር ማለት ነው። ተመልሶ ግን መጣና ይህን ስለምን አደረጋችሁ ብሎ የሚገሰጸውን ገስጾ የካደውን የሸጠውን ይሁዳ በኋላም ደግሞ ከእግዚአብሔር መንገድ ወጥቶ ራሱን ያጠፋውን ይሁዳ ቦታውን አስወጥቶ ጥፋት ያደርጉ የነበሩትን ሰዎች መልሷቸው መንፈስ ቅዱስን እስክልክላችሁ ጽኑ ብሎ አጥንታቸው እንደሄደ ክህነትን መልሶ እንደሰጣቸው ሕዝቤን ሁሉ መንፈስ ቅዱስን ልክላችኋለሁ፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ትእዛዝን ሰጥቷቸው እንደሄደ እኛ በምሳሌ የሚያሳየን ይሄንን ነው። ሁለተኛው የክርስቶስን የዳግም ምጽአቱን ምሳሌ ነው። የመጀመሪያው ምጽአቱ ጸጋን ለመስጠት መክሊትን ለመስጠት እንደሆነ፣ በሁለተኛው ምጽአቱ ግን በሰጠው ልክ መክሊትን እንደሚጠይቅ ያላተረፉትን ሰዎች ደግሞ እንደሚቀስፋቸው ትን እንደሚያመጣባቸው እናንተ ርጉማን ከፊቴ ሂዱ እንደሚላቸው ነህምያ እንደተናገረ ያልጠበቁትን ባገኘኋቸው ጊዜ መታኋቸው ብሎ እንደተናገረ በመጽሐፉ ላይ በዚህ በምዕራፍ 13 ላይ እናገኘዋለን። እና በዚህ መሰረት በሰራው ስርዓት መሰረት መኖራቸውን ለማየት ትእዛዙን ደግሞ ያልጠበቁትን ሊፈርድባቸው ለጠበቁት ደግሞ ሊፈርድላቸው ክርስቶስ ያለውን ምሳሌ ይናገራል። አስቀድሞ በአባቱ ፈቃድ እንደመጣ ልክ ነህምያ ከንጉሱ ፈቃድ አግኝቶ እንደመጣ ስራውን ሰርቶ ጨርሶ ደግሞ ወደ ንጉሱ ተመልሶ እንደሄደ ወደዚህ ዓለም የሰው ልጆች ለማዳን የመጣ መድኃኔዓለም ክርስቶስ የማዳኑን ስራ ሰርቶ ፈጽሞ ሕግን ሰርቶ አዲሲቷን ስርዓትና ትእዛዝ ሰርቶ አድርጎ ሁሉን ነገር አድርጎ ጠባቂዎች ካህናት ቅጥሩን የሚያስጠብቁ የሚያስተምሩ ካህናትን ሐዋርያትን ሾሞ እንደሄደ እናት አባት እንደሌላቸው አልተዋችሁም ተመልሼ እመጣለሁ እንዲሁ ደግሞ በሰጣችሁ ልክ እጠይቃችኋለሁ ብሎ እንደነገራቸውና እንደሚመለስ እንደነገራቸው አሁን ተመልሶ ይመጣል። በተማራችሁት የሐዋርያት ትምህርት ምን ያህሎቻችሁ ጸንታችሁ ቆያችሁ ተብለን እንጠየቃለን። ትምህርታቸውን ጠብቀው የተገኙት የእግዚአብሔርን መንግስት እንዲወርሱ እናንተ የአባቴ ቡሩካን ወደ እኔ ኑ ሊባሉ ሊፈረድላቸው ይመጣሉ። ይህ ብቻ አይደለም፣ መከራ የደረሰባቸው መገፋት የደረሰባቸውን ስለ ስሜ ተገፍታችኋልና ወደ እኔ ኑ ሊላቸው፣ የክርስቶስን መንገድ ያልጠበቁትን ያላከበሩትን የራቁትን ሰዎች ደግሞ እናንተ ርጉማን ክፉን መንገድ መርጣችኋልና ከኔ ሂዱ ወግዱ ሊላቸው እንደሚመጣ የሚያሳይበት ነው። እና ነህምያ የክርስቶስ ምሳሌ ያለበት ያለዚህ ነው። እንደማጠቃለያ ቅጥሮቿ ለፈረሱባት ኢየሩሳሌም ለምትባል ቤተክርስቲያን፣ ቅጥሮቿ ለፈረሱባት በብዙ መንገድ ቅጥሮቿ እየፈረሱባት ላለችው ኢየሩሳሌም ለምትባል ኢትዮጵያ ሀገራችን ዳግመኛን ቅጥሮቿን መሰራት መጠበቅ ሁላችንም ነህምያ እንድንሆን እግዚአብሔር ይርዳን። እያንዳንዳችን ቤተክርስቲያን ኢየሩሳሌም የተባለች ቤተክርስቲያን ኢየሩሳሌም የምትባል ኢትዮጵያ እንድትሰራ ካህን መሆን ንጉስ መሆን ነብይ መሆን አይጠበቅብንም። ይልቁንም እንደ ነህምያ የምንችለውን ያክል ብንሰራና ብናደርግ በግል የሚጠበቅብንን እንደምናውቃቸው ሰዎች በቤተሰቦቻችንና በዙሪያችን ያሉ ሰዎች እኛ እንሰራለን፣ የሰራዊት አምላክ እግዚአብሔርም ያከናውናል ብለን በጎን ስራ ከመስራት ባንታጎል በእውነት እግዚአብሔር አምላክ እንደሚያከናውንልን ኢየሩሳሌም የተባለች ሀገራችንና ኢየሩሳሌም የምትባል ቤተክርስቲያን ፈርሳ እንድትቀር የማይፈልግ አምላክ ስላለን ዳግመኛ የመሰራቷን ነገር ይነግረናል። እግዚአብሔር አምላክ በሰማነው ቃል እንዲምረን እያንዳንዳችን ነህምያ ሆነን የሚጠበቅብንን ሰርተን ኢየሩሳሌም የምትባል የሀገራችንና የቤተክርስቲያናችንን ቅጥር እንድንሰራ ቅዱስ ፈቃዱ ይሆንልን። እግዚአብሔር ይስጥልኝ።